አቁሙ። በቃ እንደዚህ አይነት ፕሮጀክቶችን አትስሩ ጋይስ። ለምን ገንዘባችንን ኢንቨስት ካደረግን በኋላ ገንዘባችንን ሪተርን የምናደርግበት ታይም በጣም ሾርት የሆነ ይመስለናል። ነገር ግን ገንዘባችሁን እየተበላን ነው። ሰላም እንዴት ናችሁ? ወደ ክሪፕቶ ባች ፋሚሊዎች፣ በዛሬ ቪዲዮአችን ላይ እንደዚህ አይነት ቪዲዮዎችን ደግሜ መልቀቅ ያቆምኩበት ምክንያት ነግራችኋለሁ። ሉክ ቫሊሉሮ ላይ እንደዚህ መጀመሪያ ላይ ኢንቨስት ታደርጉ ወዲያው ገንዘብ ይገባላችኋል። ኔክስት ግን ላይክ በጣም ብዙ ብር እንደዚህ ወጪ ልታደርጉ ስትሉ ዊዝድሮ ማድረግ አትችሉም። በተለይ ደግሞ ሎንግ ተርም ላይ ኢንቨስት ያደረጋችሁ ማለት ነው። ሰው አሁን በዛሬ ቪዲዮ ላይ ለማለት የምፈልገው ነገር ሁሉም ተመሳሳይ ናቸው። ገንዘባችሁን በምንም አይነት ተአምር እንደነዚህ አይነት ፕሮጀክቶች ላይ ኢንቨስት አታድርጉ። በቃ ከቻላችሁ ዩቲዩብ ቪዲዮ ስሩ። ከዛ ውጪ ለእናንተ ቪው እንዲሁም ደግሞ ገንዘብ ሊያመጡላችሁ የሚችሉትን ቪዲዮዎች መርጣችሁ እንድትሰሩ ሪኮመንድ ላደርጋችሁ። the same thing ሞንቴጅም ሆነ አላይድ ፕሮጀክት ላይ እየተሰራ ያለው ነገር ይሄ ነው። አሁን ላይ ዊዝድሮ እያደረገ ያሉት ስፔሻሊ አላይድ ላይ ደግሞ በጣም ትንንሽ ብሮችን ብቻ ነው ዊዝድሮ ማድረግ የምትችሉት። እንደዚሁ ደግሞ ሞንቴጅም ያው ቅርብ ጊዜ ጆይን ያደረገ ስለሆነ አሪፍ ብሮችን እየለቀቁላችሁ ነው። ሶ አትሊስት አንድ ወር በኋላ እንደዚህ አይነት ነገር ስለማይኖራቸው ትክክለኛውንና በትክክል ገንዘብ የምታገኙበትን መንገድ መርጣችሁ ስሩ። ከቻላችሁ ዩቲዩብ ቪዲዮ ክሬት እያደረጋችሁ ገንዘብ ሜክ ማድረግ ጀምሩ። በጣም ወዳችኋለሁ ውድ የክሪፕቶ ባች ቤተሰቦች። የቴሌግራም ቻናል ላይ ጆይን በማለት ጥያቄያችሁን ሀሳባችሁን አጋሩ። ቪዲዮን ከወደዳችሁት ላይክ ሼር አድርጉት። ቴንክ ዩ ባይ ባይ።